ላኪ እስቲ እሰጥሻለሁ አለኝ አንዱ ጊፍት። እኔ በዊልቸር ይሄድ በጣም አንተም ጅንጀሮ ይምሰል አካለ ጎደሎ ይሁን እጅ አይኑረው ችግር የለብኝም። ጀመር በአሁን ጊዜ አንድ ነገር ልንገርሽ፣ ታማኝ ወንድ ከፈለግሽ እጅና እግር ያሌለው ነው ታማኝ። አለበለዚያ ወንዶች ቢያርፉ አይቀመጡ፣ ያሌለው ይሻላል። ምን ያተራምስን ኑሮ ካኖረኝ አይደል ልቅቅ ብዬ መኖር ፈልጋለሁ። ልቅቅ ብዬ ስኖር ፋሲካዬ የፈለገውን ያርግ። ሲፈልግ እኔ ጋር በወር አንዴ ይምጣ፣ ቤት ይግዛልኝ፣ G+2 ነው ምናምን ስሪ የሚባለውን ይግዛልኝ፣ መኪናዬን ይግዛልኝ። G+2 እና 3 ካለው እሱ ሲጀመር መቼ አንድ ሴት ላይ አርፎ ይቀመጣል? ያለው አለ እንደ G+2 በስሪ አንቺ ራሱ ካልሰራሽ ያለው አለ ብለሽ ነው አለ እንጂ ምን ሆነሽ ነው? እዚህ ጋር ቦሌ ጋር ወጣ ብለሽ ብቻ ሞዴል መስለሽ ያው ቂጥ ባይኖርሽም ያንን አርቲፊሻል ቂጥ ታደርጊያለሽ። ፀጉርሽን ከሌለም ቁርጭጫ ፀጉር ከሆነ በዚህም ታወጪዋለሽ። ዩማኒ ሄር አለ ምን ጨነቀሽ? ጥርስ ከሌለሽ ጥርስ ተካያለሽ፣ አርቲፊሻል አለ። ታማልያለሽ፣ አንዱ ይዞሽ ይገባል። ከዛ በቃ እኔ እንድታገባኝ ነው የምፈልገው እለዋለሁ። ስትፈልግ በ3 ወር ነው አለዋለሁ። ኖርኩ ማለት ነው እንደዚህ እንጂ ይሄ ዝም ብሎ እንደኔ አይነት እከካም ድሃ ወንድ አልፈልግም። ዘመኔን እከኬን ሳክ ኖሬ ልጄ እከከታክም ልጄን በሶፍት እየገረፍኩ ማሳደግ ነው የምፈልግ። ፋሲካ ወይኔ ፈቲኒ መንጥቅሽ በጣም ያገርመኛል። ማለት እንዴት ነው ልበልሽ፣ አገማመጥሽ ይገርመኛል። አበባ ተካ እንዴት ትቀልጃለሽ እንዴ ፋሲካዬ? እኔ ደግሞ ማግባት የምፈልገው ወንድ ምን አይነት መሰለሽ? እንትናን አይተሽዋል? አሁን ቴዲ ሀዋሳ ሰልከክ ያለ ቴዲ ሀዋሳ ማን ነው? ይሄ ቦጭ አንቺ እኔ እኮ እዚህ ላይ ባላለኝ በጣም ታምባል አለሽ። እንዲያው ይባላል ቻቻ ይባላል። አባቴ ሞት በጣም ሀብታም ነው። በጣም ገላገለሽ። ለምን ሌላ ባል ትፈልጊያለሽ? ባል መች ፍቅር የያዘው እሱ ያዘው። ሰፖርተሬ ነው። ሰፖርት ይገኛል። በቃ እንደ አንድ ደብና ባይስ ሪምዬኔ ታብታብና ቦተን ምን ችግር አለው? አይ ካላፈቀረሽ ይቅርብሽ። ለመሰለሽ ካላፈቀረሽ ወንድ ልጅ አፍቅሮሽም አልሆነ ዘመኑ ማሪ። ካላፈቀረሽ ደግሞ ምን ትመስዪዋለሽ? ፋሲካዬ የሆነ ነገር ልጠይቅሽ። ምን ሪምዬ? እሺ ጠይቂ። ሪም ናት? አዎ ሪምዬ እኔ ቆንጆ በጣም ወዳታለሁ፣ ግን የምትበጣጠስ ይመስለኛል። በጣም ወዳታለሁ። ማታውቂያትም ማለት ነው። ምርጥ ሴት ናት። ክርስቶስ የስራ ሰው ናት። የስራ ሰው አክባሪ፣ በጣም ነው የምወዳት። እኔ ድሮ ነው የምንተዋወቀው በነ ኢክራም ዘመን በሳርቲ ምናምን በቃ በዛ ዘመን። በጣም ጥሩ ልጅ ነች። ክርስቶስን አንቺ ሰብሊ ማዘር አትበይኝ። አስሬ ይመዝምዝሽ። የምን ማዘር ነው? እንዴት ነው አገር ከገባሁን 2 ወር ሊሞላኝ 2 ሳምንት ነው የቀረኝ። አልከሳው አልጠቆርኩ። አዎ ተመቸሽ? ኢትዮጵያ ስመጣ በጣም ተመቸኝ። ተሻለሽ። ይኸውልሽ ምን እንደምታደርጊ አንድ ምክር ልምከርሽ። ቁርስ ምን ይላል ሳይንስ? ዘ ሞርኒንግ ፉድ ኢዝ ዘ ማይንድ ኦፕኒንግ ይላል። ቁርስ አማርኛ ሲተረጎም ማለት የጠዋት ቁርስ ለኢነርጂ ፉል ነው ማለት ነው። ገባሽ? የጠዋት ቁርስ ቪታሚን ያለ ለምንድንሽ ቅቅል አይሆንም? ብልት አድርጊ መሳን ዝላዩ። ከዛ መክሰስ ላይ ትንሽ ነገር ጎመንም ሆነ ምንም ያገኘሽውን። ከዛ በኋላ ከፈለግሽ እንደዚህ ተርዚናሽን ሞልተሽ ፈታ በይ፣ ግን እራት እንዳበይ። ዘዲነርስ ይላል ፈረንጃውንም ልድገምልሽ። ዘዲነርስ ዘሳይለንት ኪል አባቴ ዘዲነር እራት በፈረንጆች ምን ይባላል ጋይስ? እራት ድምፅ ያሌለው መሳሪያ ነው። ታታታታታ
ሳልዬ ወንድም ያመሰግናለሁ። ስለዛ ራፍራፍ እንዳቤ ዝለይ እሺ። በቃ ከዛ ኒድ ቱ ድሪንክ ወተር ኢስ ጉድ ውሃ ማለቴ ነው። ማሬ ይቅርታ ጥያቄ ልጠይቅሽ። ጠይቅኝ። አሁን ማሬ ከይቅርታ ጋር ምን ጠይቀኝ ነው ማሬ? እኔ የምጠይቅሽ ጥያቄ በጣም ቴንኪው ፋሚሊ ታብታብ ኮፒሊንግ አድርጎ ታብታብ ጎዳካ ቦሌ ከነነማዋቼ ሲ ባላ ሀቢቢ እኔ የምጠይቅሽ ጥያቄ ሀቢብ ባልሽ ማለት ነው፣ የድሮ ባልሽ ነው ያኔ። እሺ ጠይቀኝ። ጦንቃይ ቤት ሄዶ ነው ምንድን ነው ብር አለው ሲሉ ሰማሁ። ጠንቋይ ቤት አይሄድም በይ ሀቢብ። ጠንቋይ ቤት አይሄድም፣ ይቀልዳል እንጂ ምርጥ ሰው ነው። አይሄድም፣ እንደዚህ አይነት ቦታ አይሄድም፣ አይገኝም በይ። ብርማ ድሮም እኮ አለው ልጆች ጋር ያወራል እንጂ ድሮም አለው እንዴ። ስራ እኮ ምርጥ ስራ ነው። ሆቢ እንዴ ሬሳ እኮ ሀቢብቲ። እሺ ለምንድን ከጓደኞችሽ ጋር ምናምን የሚሆኑ አትዋደዱ? የሆነ ጊዜ ሮማንቲክ ቴንኪዩ ሶ ማች ቴንኪዩ ማርጌ ና ጎዳሽ ጊፍቲ ነው ይችላል ታብታና ጎዳ መነጎዳ ምን አልሽት? ከጓደኞችሽ ጋር ምናምን አየዋል። አንቺ ደግሞ የሆነ ጊዜ ግን በጣም ተወጂው ነበረ። አሁን የሆነ እንትንሽ ቀንሷል ስሜትሽ። አረ ሞቷል በይው። ሹ ቀንሷል። ዳይ ክሎዚንግ አናዘር ቼንጂንግ ሆኗል ታይሙ ማርጌ። እኔ ልክ ኢትዮጵያ ሲሄድ ጠብቀው ሴቶቹ መርከብ ላይ እየጠሩት ፕሮግራም እያሉ ቪዲዮ ይቀርጾታል። አብሮት እንዲህ እጇን እዚህ ላይ እያደረገች እንዲህ እያጎረሳት አጉርሰኝ እያለችው እያጎረሳት። ተቃጠልኩ፣ ጨጓራዬ ነደደ። አንቺ እንደ ቀልድ የተጀመረው አይምሮዬ ፊውዛ ጣሉ። እንደ ቀልድ ነው እኮ ገቢበት። ወላሂ ስሜት መጥፎ ነው። ሚራ ይባላል በኦሮመኛ፣ በአማርኛ ደግሞ አንድ አበባ ሙሉ ያንም መርከብ እንደዚህ ነቅንቄ በዘበጣቸው አልኩኝ። ያኔ አንቺ በቅናት ኢማጅን ማይንዴን ዳሜጅ አድርጎት እንዲቅናት ማለት ነው። ከዛን ውሹ ኔቨር ቴንክ ዩ ፋሚሊ ኔቨር ጊቭ ኤኒ ሺት ኤን ማን አልኩኝ። ለወንድማ ብዬ ህይወቴን ዳሜጅ አላረግም። አይ ኮንትሮል ማይ ሰልፍ አይ ቼንጅ ማይ ላይፍ አይ ቼንጅ ኢቨን ማይ ምን ማለት ነው ግን በአማርኛ ሲተረገም? አይምሮዬንም ቀየርኩት፣ አቋሜንም አስተካከልኩ ማለት ልጅንም ታጣቅም አባት እኔ ደግሞ እንግሊዝኛ እያመለጠኝ ኦፍኮርስ አልገባትም። ልጆች እየሞቱ ነው። በጣም እንግሊዘኛ ቆይ ሁሌም አብረን እንገባለን። እንግሊዘኛ ትሬኒንግ አስለምጅኝ እስቲ። እዚያውን ዲያስፖራ ሊቀበል ነው። ዲያስፖራ ስትርጋሚ መሆን ፈልጋለሁ። አስለምድሻለሁ። ላይፍ ቱ ኢዚ። አንቺ ብቻ ጋይስ ደብል ታዩ። ይሄ ተደባልቆ ነው ማሪ እንግሊሽ ቱ ኢዚ ለማለት ነው። ይሄ አንዳንዴ በነገራችን ነው እንደፈታሹ ነው። ወዲህ ቴንክ ዩ ሶ ማች ጊዱዬ ቴንክ ዩ ሶ ማች ጋይስ ታብታቢን ፈዳ መልክ ደመነጋ ታብታቢ ጋይስ ታብታብ ኮፒ ሊንክ አድርጉ። ኮፒ ሊንክ የሚያደርጉትን ፎሎ አድርጓቸው ኛ እና እንደዚህ እኔ ራሱ አሁን ምን እያሰብኩ ነው? አይፍቱ ኤንጌጅመንት መቼ ኢትዮጵያ ትመጫለሽ? እመጣለሁ አራውንድ 2 ዊክ ከ2 ሳምንት በኋላ እመጣለሁ። አራውንድ 2 ዊክ ነው ትጣያለሽ። አገላለጽ ወላሂ ፋሲካ ተመቸሽኝ። እኔ አንቺ ራሱ ተመቸሽኝ። በረሕመት የሚታስገኛለሽ። እንግሊዘኛ ግን መልመድ አለብሽ። ለመሰለሽ አሁን አንድ ዲያስፖራ መጥቶ አግኝቶሽ ቢል አሜሪካ ስትሄጂ ምን ልትሆኝ ነው እንዴ? አሜሪካ ሀገር እኮ
ለቅሶም ሁሉም ነገር በእንግሊዘኛ ነው። በቃ ኢትዮጵያዊ እዛ ብታይ አማርኛ አያውቁም፣ ኦሮምኛ አያውቁም፣ እንግሊዘኛ ነው። በቃ እንግሊሽ ነው ኤቭሪቲንግ። እንግሊዘኛ ምን ተብሎ ነው የሚለቀሰው? ድንገት ሰው ሲሞት አምሶሪ ዩጎ አምሶሪ ዩጎ እኔ ምን አውቃለሁ በእንግሊዘኛ ቀብሬ እጃ ላ ሶሪ ጎ ክሌርክ ባይ ባይ ልክ እያልሽ እኮ ነው። ፈረንጅ ሲጀመር ሰው ሞቶ ያረቅሳል ብለሽ ታስቢያለሽ? ያረቅሳሉ፣ ግን ፊልም ላይ ያረቅሳሉ። በአካል እኔ እንጃ። ግን ማሻአላ ጎበዝ ነሽ አንቺ፣ ትዳፈሪያለሽ። እኔ በጣም የምወደሽ አም ኮንፊደንስ ፉል ኮንፊደንስ ዚስ ኮንፊደንስ ፉል የሆነ ኮንፊደንስ ነው ያለሽ። ወላሂ አትፈሪ፣ ምንም ነገር ትደፍሪያለሽ። እንዳንቺ አይነት ሰው ደግሞ ጎበዝ ነው። ወላሂ ላዚም ሰሞች አመሰግናለሁ። እኔ አንቺም ድፈሪ። እንግሊዘኛ እና ስደትን ካልደፈሩት አይሆንም ይባላል። ዋይ ባላለ ይባላል። ልምጣ እንዴ? ኧረ እዚህ ባል ሼሪንግ ነው ማድረግ ባል አለ፣ ግን ይነጥቁሻል ይባላል። የእኛ ሴቶች ይነጥቁሻል። ባል አለ አለ፣ ግን ልክ እንደ ሀቢብን እንደነጠቁኝ አላየሽም? ሀቢብን ማንም ሳያየው እኔ ነበርኩ ያየሁት፣ እኔ ነበርኩ የወደድኩት። ገባሽ? ከዛ አመዳን ይመስል ነበር። አንቺ ጋር ከመጣ በኋላ ነው ወዙ የመጣ ሀቢብ። ፍቅር ሰጥቼ እንድንምቀባቸዋለሽ ቅቤ ምናምን ማታ ማታ ሮማንቲክ ላይ ይሸከምሻላል። ሀቢብ ጎበዝ ይመስለኛል። ኧረ ሀቢብ አንድ ቀን ማሬ እንዲህ ቢያነሳኝ አንጀቴ ወለቀ ብሎ ወገቡ ጎበጠ። ምን ሮማንቲክ ቢሞት እንዲህ አንስቶኝ እንዲህ ያኔ አዶናይ ቴንኪው ኪዱዬ አዶናይ ሽቅም ተሸክመኛልሽው የለም እንደዛ አንስቶኝም አያቃረ ቢያነሳኝ ራሱ ኧረ ጤሪ ጭጭ ተዳይማ ተሸክሞ ቤት ውስጥ ካላሯሯጠኝ ካልተከባለለ ከኔ ጋር ምኑ ሮማንቲክ ሰራ? እኔ ማን ይሸከመኛል? ማርጌ ማንም አይሸከመኝም። ሲኖ ትራክ ነው እንደዛ ከሆነ እንዲህ የሚያሽከረክረኝ ሲኖ ትራክ ካልሆነ